ለምሳሌ ቀመጫቸውን ወይም ደግሞ ፕራይቬት ፓርታቸውን ነብዩ በሶስት ድንጋይ ወይም በተለየ ድንጋይ ኦድ በሆነ ድንጋይ ይጠርጉ ነበር። ምክንያቱም የነብዩ ትእዛዝ ነው። ነብዩን ደግሞ በእውርነት መከተል አለበት። ነገር እንችለዋለን፣ ችግር የለውም እስከዛሬውም ከለቀቀለት። ለማንኛውም ኢንሻአላህ ቀጥታ ወደ መልሱ እንሄዳለን ማለት ነው። السلام عليكم ورحمة الله وبركاته. دنا يتكبراتشو يتفكر سنتر يوتيوب channel بيتسوتشي انديت ناتشو كان يقرا الحمد لله انه عفو على الدبلو تسلمنا نناقرالو نبي عليه الصلاة والسلام እናገራለሁ ብሎ ለተነሳ አንድ የክርስቲና እምነት ተከታይ በኢድኒላህ ዐዘ ወጀል ዛሬ መልስ ለመስጠት ነው ያለው ወትሮ ብቅ ብያለሁ። የጭንቅላቱን ምጡቅነት ያው ስላደነኩለት ነው እና እስኪ እስልምና ላይ የማናቀውን ጉድ ሊያሳየን ነው። የራሱን አይብና ነውር ደብቆ እሱ በተናገረበት ልክ ባይሆንም ምን ለማለት እንደፈለገ ግን በልኩ ለማስረዳት ሞክራለሁ። ኢንሻአላህ ቀጥታ ሰውየውን እየተመለከትን ሪአክት ብናደርግበት መልካም ነው። በጣም ብዙ ነው የለፈለፈው፣ ግን ከነዛ ውስጥ ኢንሻአላህ እንደ ስላይስ ቆረጥ አድርገን እንመለከታቸዋለን። ምክንያቱም ዋናው መረጃ አምጥቻለሁ ያለው ሐሳብ ላይ ተንስተን እንሄዳለን ማለት ነው። ናም ቀጥታ ወደ ቪዲዮ። ሙስሊሞች ለምን ምግብ ሲመገቡ ጣቶቻቸውን እንደሚልሱ ታውቁ ኖሯል? እንዲሁ ያው እንግዲህ እጃችንን ምግብ ላይ በምንመገብበት ሰዓት ለምን እንደምንልስ ምክንያቱን ሊነግረን ነው። ምክንያቱን ያው ፈልጋው ግኝቻለሁ ያለ ነው። ኢንሻአላህ እስኪ ምግብ ስንበላ ለምን ጣታችንን እንደምንልስ ያለውን እውነታ ሊያስረዳን ነው። ቀጥታ ወደ ቪዲዮ። ደግሞ ነብያቸው ሶስቱን ጣት በመጠቀም እቺ መሐለኛው ጣትና አውራ ጣትን በመጠቀም በሶስት ጣቱ የላሰ ምግብ ሲመገብ እንደነበር ያውቁ ኖሯል። የሚልሱበትስ ምክንያት ምን እንደሆነ ያውቁ ኖሯል። እስኪ በዚህ ቪዲዮ እናያለን። እስከመጨረሻው አብራችሁን ቆዩ። እንደተለመደው ቪዲዮ ስለሚያስጠፉ እጃችሁን እያመማችሁን ቢሆን በደንብ ኮፒ ሊንክ አድርጉ። ያው ለመሳደብ ስላሰበ ነው ይህንን እየተናገረ ያለው። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ሊሰድብ ስለፈለገ ያንን ሪፖርት አድርገን እንዳናስጠፋበት እሳቸውን የተናገረ ያው ምንም እንደማንደራደር ስለሚያውቅ ያው እሱም እንግዲህ ይሄንን ለማድረግ ስላሰበ ነው ኮፒ ሊንክ አድርጉልኝ የሚለው። ናም በቀጥታ ወደ መረጃዎቹ እናልፋለን። መረጃ 1 ሱናን ኢብኑ መጃ 3269 ላይ ኢብኑ አባስ እንደተረከው ማለት ነው ነብዩ እንዲህ ብለዋል፣ ከናንተ አንዳችሁ ምግብ ሲበላ እጁን እስኪልስ ድረስ ወይም ሌላ ሰው እስኪያገኝ ድረስ እጁን አያብስ። እጁን መላስ አለበት፣ ጣቱን መላስ አለበት። ሌላ ሰው ያስልሰው እንጂ ጣቱን ሳይልስ እጁን መታጠብ አይፈቀድም። ያዙ እዚህ ጋር ምንድነው ያለ ያለው? ነብዩ አለይሂ ሰላቱ ወሰለም እጃችንን ከበላን ከተመገብን በኋላ እነዛን የበላንባቸውን እጆቻችንን እናረጋለን ያኒ አፋችን ውስጥ አስገብተን ምግቦቻቸውን እናነሳለን። ይህንን በተመለከተ ነብዩ አለይሂ ሰላቱ ወሰለም የተናገሩት የሆነ ሐዲስ ነው። ስለዚህ እሱ ምን አደረገ? አይፈቀድም ነው ያለው። ንግግሩን ወደ ኋላ መልሼ ላሰማችሁ። ጣቱን ሳይልስ እጁን መታጠብ አይፈቀድም። ከየት ነው አይፈቀድም ያለውን ያነሳው? ተመልካቹ ምንም አይነት አይፈቀድም ግዴታ ነው የሚል አንድም ሪትን የሆነ ነገር የለም። ነብዩ አለይሂ ሰላቱ ወሰለም ከእናንተ መካከል አንዳችሁ ምግብን በተመገበ ጊዜ ጣቶቹን ይላስ ወይንም ደግሞ የሚልስ ሰው ካለ እሱን ያስልስ እንጂ እጁን በመሐረብም ይሁን በምንም ነገር እንትን አይበል ነው ያኒ አይጥረግ ነው ግዴታ ነው የሚል ግን የለም። ሱና ነው፣ ሱና ስለሆነ ነው ስለምናቅ ነው። ውስጡን ግን እሱ ግዴታ አድርጎ የሚያወራቸው ነገራቶች አሉ። እስኪ እንስማው። ይሄ የነብዩ ሱና ነው እንግዲህ ኢሻራ አይደለም ዶግማ ነው ማለት ነው። ዶግማ ማለት በእነሱ ህግ መሰረት ህግ ማለት ነው። እኛ ጋር ነብዩ አለይሂ ሰላቱ ወሰለም ያደረጉት የሆነ ሱና ነው። ማድረግ ይቻላል። ከፈለክም መታጠብም ትችላለህ። የፈለገ ያደርጋል፣ የፈለገ ይተዋል። ሱና ነው። ሱና ማለት ደግሞ ብታደርገው የሚወደድ ባታደርገው ደግሞ ምንም ወንጀልነት የሌለበት ተጠያቂ የማትሆንበት የሆነ ተግባር ነው። ኢንሻአላህ በኋላ እንደ ሳይንሱም ስለምንመለከተው የተራገረውን ነገር በደንብ አብጠልጥለን ስለምንመለከተው ችግር የለውም። ሱና ማለት እንደሆነ ለሙስሊሞች እንግዲህ ማስረዳት ማለት ለሟች ምንድነው ሞቱ ማርዳት ነው የሚባለው። ለሟች ቤተሰብ ሞቱ ማርዳት እንደሚባለው እስካሁን የምሰጣችሁ መረጃዎች ሳይሆኑ መረጃዎች ብቻ ነው። ሱናን አቢ ዳውድ 3847 ላይ ኢብኑ አባስ ነው የዘገበው። አሁንም የአላህ መልእክተኛ እንዲህ ብለዋል፣ ከእናንተም አንዱ ሲበላ እጁን በመሐረብ እያበሰው እስኪያለሰው ወይም ለሚላስ እስኪሰጠው ድረስ በመሐረብ አያብሰው። ምን እስከሚል ድረስ? እስከሚላስ ድረስ እስከሚጠባ ድረስ ወይም ደግሞ ሱና እያሉ ያው ታውቃላችሁ እንግዲህ መቼ ሙስሊም የሆናችሁ ለእናንተ ግልጽ ነው። ሱና እየተባለ ይጠባል ማለት ነው። ሾፉ መናገር የፈለገበት ፓርት መስደብ እና ስድብ እንዲመቸው አድርጎ ማስገባት የሚፈልግበት ቦታ ላይ ሳያስገባ አይወጣም። ነብዩ አለይሂ ሰላቱ ወሰለም ይህንን
ተግባር ሲያደርጉ ሱና 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 እያሉ ያደርጉታል አለ። የት ቦታ ነው ሱና ሱና እየተባለ የሚደረገው? እና ያላ መረጃውን አሳየን። እዚህ ቦታ ላይ የት ነው ሱና ሱና በሉ የሚለው? የለም፣ ምንም አይነት መረጃ የለው። ኢቭን ኢፍ ከራሱ ነው የሚጨምረው። ሙስሊሞች መቼም ታውቃላችሁ የምናውቀው ሱና መሆኑ ነው። ሱና መሆኑ ማለት ብታደርገው ይደረጋል፣ የተወደደልህ ነገር ነው፣ ባታደርገው ወንጀል የሌለበት ነገር ነው። እና በዚህ ነገር ሊያጥላላ እየፈለገ ነው። በዩኒቨርሲቲ ደረጃም ኢቭን ኢፍ ስንማር ምን እንደሚሉን እናውቃለን። በኋላ ሐሳቡን እመለስበታለሁ። ከት ያደረኩኝ ሐሳቦቹ መረጃዎቹን ዋን ባይ ዋን እንድናያቸው ብዬ ነው። እዚህ ውስጥ የተቀመጠው እንግሊዘኛ ላይ በአረበኛውም ይኸው አስቀምጬላችኋለሁ። አንድም ሱና ሱና በሉ የሚል የለም። ይቺ ጭምርማሮ እዛው መጽሐፍ ቅዱሳችሁ ጋር፣ እኛ ጋር ጭምርማሮ የሚባል ነገር የለም። ለእናንተ ግልጽ ነው። ሱና ሱና እየተባለ ይጠባል ማለት ነው። ይህ ምንድን ነው ምክንያቱ ሲባል ነብዩ ይሄንን ስላደረጉ ነው። ነገራችን ላይ ነብዩ የማይሳሳቱ ፐርፌክት የሆኑ ፍጹም ሰው እንደሆኑ ይነገራል። እሳቸው የሚሉትን በሙሉ በእውርነት አይናችሁን ጨፍናችሁ ዝም ብላችሁ መከተል ነው። በእውርነት የራሱን ስራ እየተናገረ ነው። እውነት ለመናገር እስካሁን ድረስ ኢየሱስ ክርስቶስን እንኳን መስቀላቸውን አይሁዶች እርግጠኛ አይደሉም። በዘመኑም የነበሩ ራሱ ሐዋርያቶች እንኳን ሸሽተው አምልጠው የነበሩበት ክስተት አለ። እንደው ስለሱ ፓርትን ተውና በጭፍን ማን እንደጻፈው እንኳን የማይታወቅ የባይብል ክፍል ነው የአምላክ ቃል ነው እንኳን ብላችሁ ይዛችሁ የምትዞሩት እንኳን የማን ንግግር እንደሆነ እንኳን የማታውቁት ደረጃ ሁላ ደርሳችኋል። እኛ እንደናንተ እውሮች መሰልናችሁ እንዴ? እኛ በስነ ስርዓት እስልምና እያንዳንዷን መረጃ ከየት እንደመጣች ማን እንደተናገራት ሰውየው ማን እንደሆነ እንኳን ሳይጠና በስነ ስርዓት አያዝም። ነቢዩ ዓለይሂ ሰላቱ ወሰላምን በእውር አንድ ቀንም ተመልክተናቸው ተከትለናቸውም ፈጽሞ አናውቅም። እስልምና ሃይማኖት ያለ ሪዝን እንዲሁ ዝም ብሎ የሚያስጉዘን እምነትም አይደለም። አላሁ ረቡና ጀለ ወዐላ እያንዳንዷን ነገር በኢለል ወይም ደግሞ በምክንያት ያስረዳ ነው እስልምና ሃይማኖት እንጂ ለሁሉም ነገር መልስ ያለው የናንተ ይህ የምትከተሉት እምነት አይደለም። ሰው መናገር የፈለገበት ፓርት ምንድነው? ይጠባል የሚለው ነው። ናም ይችን ሐሳብ እንደ ግቢም ደረጃ ያወራታል። እስኪ ሐሳቡን እናይላችኋለን። አንድ አጀንዳ ስለሚያስነሳ እሱን እንቀጥልና መልስ መስጠት ጀምራለሁ ብዬ ነው። ለምሳሌ መቀመጫቸውን ወይም ደግሞ ፕራይቬት ፓርታቸውን ነብዩ በሶስት ድንጋይ ወይም በተለየ ድንጋይ ኦድ በሆነ ድንጋይ ይጠርጉ ነበር። ፕራይቬት ፓርታቸውን ያጸዱ ነበር በድንጋዮች። ብዙ ሙስሊሞች አሁን በተለይ ወደ ወሎ አካባቢ እኔም ቤተሰቤ እዛ ስለሆነ የሚጠርጉት በድንጋይ ነው። የነብዩ ሱና ስለሆነ ሱናው መጓደል የለበትም። ምክንያቱም የነብዩ ትእዛዝ ነው። ነብዩን ደግሞ በእውርነት መከተል አለበት። ምክንያቱም ፍጹም ሰው ስለሆነ። በነገራችን ላይ አላህ ማን እንደሆነ አሁን እየገባቸው ያለ ይመስለኛል። በጣም ያወቀ አስመሰለው። በቃ ራሱን እንደ ምጡቅ ነው የሚመለከተው። ወላሂ አልዓዚም ከበይት ለዐንከቡት ወላሂ ልክ እንደ ሸረሪት ድር ናቸው። እንወያይ ብላችሁ ስትደርሱ እንደጠበቃችሁት አይደለም። የሸረሪት ድር ስትደርሱ የሆነ ተጠለፍልፎ ምናምን አጠገባቸው ስትደርሱ ወፍ ናቸው። እና እውነት ለመናገር ነቢዩ ዓለይሂ ሰላቱ ወሰላምም ኦድ በሆኑ ነገራቶች እንግዲህ ያው ፕራይቬት ፓርታቸውን ይጠርጋሉ የሚል አንድ ያነሳው አጸያፊ የሆነ ቃል አለ። ያው የግድ ለምን እንደኛ ኮልኮሎ ይዛችሁ አልዞራችሁ ነው? ወይም ደግሞ ልክ እንደኛ ቆሻሻውን እዛው አስቀምጣችሁ ለምን አልተጓዛችሁ ነው? ይሄውም ጥሩ ስራ መስሮት በዚህ ነገር ሊወቅስኛን ተንስቷል ማለት ነው። በመጀመሪያ ሙስሊሞች ጋር የምትቀመጡ እንግዲህ ያው እሱ በተናገረው መንገድ ነው የምናገረው። ሌሎች ጨዋ ክርስቲያኖች እንዳላችሁ አውቃለሁኝ፣ ግን እሱ በተናገረበት መንገድ ነው የምንሄደው። ምን ያክል እንደምትሸቱንና እንደምትቀፉን ባወቃችሁ ነገር እንችለዋለን፣ ችግር የለውም እስከዛሬውም ከለቀቀለት። ለማንኛውም ኢንሻአላህ ቀጥታ ወደ መልሱ እንሄዳለን ማለት ነው። ናም አሁን ሰውየው እንግዲህ የተናገራቸው ቅጥፈቶች እንዳሉ ሆነው ግዴታ ወደሚለው አይነት መንገድ ሳንወስደው ምንድነው ሱና ማለት ያው ለሙስሊሞች ስለሆነ የምናወራው ሱና ማለት የተወደደ ብለን የምንጠራው ነው። ሱና በአጭሩ ከፋፍለን ለማያውቁ ሰዎችም ካሉ በሶስት አይነት መንገድ ነው የምንናገረው። የመጀመሪያው ግዴታ ይሆናል። ሁለተኛ እንደገና ደግሞ ሙአከዳ የምንለው አለ፣ በጣም የሚወደድ የሆነ ነገር ግን ገይሩ ሙአከድ የምንላቸውም ደግሞ አሉ። በጣም የተወደዱ ሳይሆን ኖርማል 50 ላይ ያሉ ማለት ነው። እንደነዚህ አይነት አለ 75% አለ 100% አለ። በዚህ አይነት መንገድ ነው ሱና የሚባለው የተጠቀሰው። ስለዚህ እዚህ ጋር እያወራን ያለ ነው ስለ 75% ነው እያወራን ያለ ነው። በእነተውም ምንም ወንጀልነት የሌለበት ነገር ግን ሙአከዳ ተብሎ የሚጠራው ማለት ነው። ከዚሁ ጋር ተያይዞ ደግሞ የምናውቀው ሱና ብለን የምንጠራው ነቢዩ ዓለይሂ ሰላቱ ወሰላም ተቅሪሪ ያደረጉት አለ። ይሄ ያዕኒ ያጸደቁት ለምሳሌ ነቢዩ ዓለይሂ ሰላቱ ወሰላም ሱሐቦች ሲሰሩ ታይቶ ኦኬ እሱ ነገር ቢሰራ በእስልምና ምንም ችግር የለውም ብሎ ያጸደቁት ሱና ይባላል።
ሁለተኛ ራሳቸው ፊዕልያ የምንለው ወይም ተግብረው ያሳዩት ያንንም ሱና ብለን እንጠራዋለን። ሌላኛው ደግሞ ምንድነው በንግግር የተናገሩትም እንደዚሁ ቀውልያ ይባላል። እሱም ሱና ብለን እንጠራዋለን። እነዚህ ሱናዎች ደግሞ በሶስት ደረጃ ይከፋፈላሉ፣ ቅድም እንዳወሳነው ማለት ነው። እሱ እንዳለ ይሁንና አሁን ስለ 75% እናወራ። እዚህ ጋር እየተጠቀሰ ያለው እሱ ስለሆነ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንግዲህ ዘገባውን ሐዲሱን ለናንተ ልተወው። ይሄ ሷሂህ ሙስሊም የተዘገበ 2034 ላይ ሐዲስ ቁጥር 2034 ላይ የተዘገበ ነው። ነቢዩ ዐለይሂ ሰላቱ ወሰላም ምን ይላሉ? ካነ ኢዛ አከለ ጠዓመን ለዒቀ አሳቢዐሁ ሰላስ ያዕኒ 3 ጣቶቻቸውን ይልሱ ነበረ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም መቼ? ምግብን በተመገቡ ጊዜ ማለት ነው። ኢዘን ከዛ በኋላ የውሱት የሆነ ነገር አለ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ምን አሉ? ኢዛ ሰቀጠት ሉቅማ ያዕኒ አንድ ጉርሻ የምትሆን ወይም ደግሞ የምትመገቡት ምግብ በወደቀ ጊዜ አሐዲኩም ከአንዳችሁ ላይ በወደቀ ጊዜ ፈልዩሚት ዐንሃል አዛ ከሷ ላይ ችግሯን ወይም ቆሻሻዋን ያስወግድና ወሊየእኩልሃ ይመገባት አሉ። ምክንያቱም ለምን ተናገሩ? ወላ የዳዕሃ ሊሸይጣን ለጅን አይደለም ለሸይጣን። ነዓም ያዙ እዚች ጋር ነገር ስለሚፈልገው ነው። ለሸይጣን ምግቡን አትተው አንሱና ተመገቡት አሉ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም። ቆሻሻውን ባይሆን እናስወግደው። ከዛ በኋላስ ምን አሉ? ወአመረና አዘዙን የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አነስሉተል ቀስዐ። ቀስዐ ምንድን ነው? የምግብ የምናስቀምጥበት ትሪው ማለት ነው። ሙስሊሞች በልካችን ነው ምግብ የምናስቀምጠው። በልካችን ከተቀመጠ በኋላ በስነ ስርዓት በልተን ትሪው ላይ ያለውንም በስነ ስርዓት ጠርገን እንበላለን። ነዓም ይሄ ነው የኛ ማንነት። ፈኢነኩም ላ ተድሪ ፊ አይ ጠዓሚኩሙል በረካ የትኛው ምግባችሁ ላይ በረካ እንደወረደ አታውቁም አሉ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም። በረካን እሱ ሲያወራ የነበረው የሰዎችን በረካ ያዕኒ ብለሲንግ የሚባለውን ሰው መቀማማት ጋር ምናምን ያያያዘው ላ እንደዛ ማለት አይደለም። ምግቡ ላይ የወረደው በረካውን የትኛው ላይ እንደሆነ ስለማታውቁት ምግባችሁን በስነ ስርዓት ተመገቡ ነው። ነዓም ኢስራፍ የሚባል ነገር እንደ ሙስሊም የሚጸየፍ የለም። ኢስራፍ አንጥልም። ሳዑዲዎች እንኳን የፈለገ ምግብ ቢያበዙ ያንን ምግብ ያቅማቸውን ያክል በልተው ቀሪውን ለመሳኪኖችና ለአይታሞች ነው የሚሰጠው። ሾፉ በሌሎች ቦታ ላይ በኢትዮጵያ ላይ ስንት ምግብ ነው የሚዘረገፈው። አንዳንድ ቦታዎች ላይ እየተሻሻሉ ቦሌ የተባለ ለመሳኪኖችም ይሰጣል። እሱን ሰፖርት እናደርጋለን እኛም እንደ ሙስሊም ደረጃ። ነዓም ይሄንን እንተው። እዚህ ጋር ከተስማማን መላሱ ኖርማል እንደሆነ ከታወቀ በእጅ መመገቡ በተመለከተ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ያለ ሕክማ አልተናገሩም። በረካውን አንደኛ እንድንወስድ ነው። ሁለተኛ ይህ ነገር ይተገበራል። ባልሳሳት ይህ የኢንዲያ ውስጥ የሚገኝ የሆነ ነው። በተለይ በተለምዶ አዩርቬዳ የሚባለው ያዕኒ ምንድን ነው ባህላዊ የሆነ ሕክምና የሚሰጡ ናቸው። እነሱ ራሱ ከዚሁ ጋር ተያይዞ የተናገሩት አለ። ይህ ሜዲሲን የሚባሉም እንደዚሁ ዓለም አቀፍ ካልተሳሳትኩኝ እነሱ ናቸው የተናገሩትም ንግግር አለ። ምንድን ነው የሰው ልጅ እጁ በሚመገብበት ሰዓት ላይ ዳይጀስቲቭ ሲስተሙ ይጨምራል። ሞሮፍ ያለውን ሀሳቡን ሊንኩን ከታች ስለማስቀምጥ ሰውየው እንደ ድንገት ከተመለከተው እንግዲህ እዚህ ጋር ገብተህ የራስህን ሪሰርች እንደምሰራ ምንም አልጠራጠርም። ለዚህ ነው በተለያዩ የሆኑ ነገራቶች መመገብ እንትተን በጣቶቻችን እንድንመገብ የሚፈለገው። የራሶቻቸውን እዚህ ጋር የተነሳ ነገር አለ። ጣቶቻችንን በምንደስበት ጊዜ ኢንዛይም ለምግብ ዳይጀስቲቭ ሲስተም ምን ያክል እንደሚያገለግል አልነግርህም። የራስን ሪሰርች ስራ። ይህ የሚታወቅ የሆነ ሳይንስ ስለሆነ ስለዚህ ቼክ አድርገው። ነቢዩ ዐለይሂ ሰላቱ ወሰላም ከነገሩን እንኳን በረካ ጭምርት ሌላም ቤኔፊት ይዞ የመጣ የሆነን ጉዳይ ነው ያስረዱን። ነዓም እዚሁ ጋር ተያይዞም አሁንም የሚነሳ ነገር አለ። ውዱእን በተመለከተ በድንጋይ ይጠርጋሉ እንትናቸውን ብሎ በሚቀፍ አነጋገር ተናግሮታል። ችግር የለውም የራሱ ነገርየውም ስለሚያስጠላ ችግር የለውም። እኛ በዚህ አይነት መንገድ ሰተር አድርገን እስኪ እንንገረው። እዚህ ጋር እንደምናገኘው ሰሂህ ሙስሊም በተዘገበው ሐዲስ ቁጥር 237 ላይ ኪታብ ጠሃራ ላይ ነው እንግዲህ እንደነዚህ አይነት ነገራቶችን የምናገኛቸው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ስለ ውዱእ በተመለከተ ሲያወሩ ምናሉ? መን ተወደአ ፈልየስተንፊር ከእናንተ መካከል ውዱእ የሚያደርግ ካለ በአፍንጫው ውሃን አስገብቶ ያስወጣ አሉ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም። ወመን ኢስተጅመረ ካካ ያለ ሰው መጽዳት ከፈለገ ፈልዩቲር የሚጠርግበትን
ኦድ ነምበር ያድርገው። ኦድ ነምበር ማለት ነው 1 3 5 7 9 ለሁለት አይካፈልም። በ3 ግን ስለሚካፈልሽ እንለፈው 11። እነዚህ ኦድ ነምበር የምታውቃቸው በትምህርት ደረጃ አሉ አይደለ? ናም እነሱን አውሳቸውና በእነሱ መጥረግ ትችላለህ ነው። ለምን 3 ኦድ ነምበር ሆነ እነግርሃለሁ ኢንሻአላህ፣ ችግር የለውም መረጃ ስላለ ማለት ነው። ወላኪን ግን ጥያቄ እንደ አንድ ጥያቄ ከሆነ ግን አንድ ሰው በኦድ ነምበር ምን ያድርገው? ቆሻሻውን ያስነሳው ነው። ድንጋይ የሚለው ሸርጥ መስሎ ከሆነ ላ ድንጋይ አይደለም። ከፈለክም በሶፍት ተጠቀመው። ስትጠቀም ግን አንዴ አበስክ፣ ሁለተኛ አጥፈህም ከፈለክ ወይ በሌላኛውም አድርግ። ሶስተኛ ደግሞ ሶፍት ካለ በሶስት ጊዜ አድርገው ነው። ሌሎችም አማራጮች ካሉ መጠቀም ትችላለህ። እንዳውም ከዛም የበለጠ ደግሞ ሌላም ነገር እነግርሃለሁ፣ ችግር የለውም። 3 ብታደርገው ተመራጭ ነው። ውዱእ ያደረገ ሰው 3 ጊዜ ያድርግ። ዊትር አድርገው ነው፣ ዊትር አድርገው በ3 ከዛ በላይ ብታደርገው ኸይረ ነው። አለበዛ እንደናንተ እንሆነባችኋለን፣ ቆሻሻ እንይዝባችኋለን ነው። ነዓም ሌላው እዚሁ ጋር ተንስቶ ቀጣይ የምናገኘው የተዘገበ የሆነ ኢብኑ ማጅህ ላይ የተነሳ የሆነ ሐሳብ አለ 3ን በተመለከተ። ከዛ በላይ ዊትርን ለምን እኛ ሙስሊሞች እንደምንወደው ልንገርህ። የቆሉ ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ 1169 ላይ ነው የምታገኘው። ነዓም በደንብ ቼክ አድርገው። ስለ ነቢዩ ዐለይሂ ሰላቱ ወሰላም ስለ ቁርአዎች በተመለከተ ዊትር ላይ ምናምን አወሩና ዋናው የምንፈልጋ ፓርት ግን ይችን ነው። ስለዚህ ጉዳይ እናወራ። ነቢዩ ዐለይሂ ሰላቱ ወሰላም ምን አሉ? አላህ እኮ ዊትር ነው፣ ብቸኛ ነው፣ ነጠላ ነው፣ አንድ ነው አሉ። አንድ ምንድን ነው? ኦድ ነምበር ነው። ከዛ ዩሒቡል ዊትራ፣ እሱም ምን ይወዳል? ዊትርን ይወዳል። ዊትር ማለት ኦድ ነምበርን ይወዳል ነው። ያ ማለት 1 3 5 ኢላ አኺሪ። አላህ ስብሐነሁ ወተዓላ ዊትርን ይወዳል። ስለዚህ ስለሚወድ አላህ ስብሐነሁ ወተዓላ እኛ በዊትር እንጸዳዳለን። አንድ ያጽድተኸው ሁለት የደግመው አይ ለመጨረሻ ጊዜ በደንብ 3 ብታደርገው መልካም ነው፣ በላጭ ነው። ዊትር እኛ ስለምንወደድ ነው፣ ነዓም በስልምና ስለሚወደድ ነው እንጂ የጭፍን አመለካከት አይደለም። ከፈለክ ለምን አንድ አይሆንም? በስነ ስርዓት አጽዳው ነው። እንዳንተ ቆሻሻ እንዳይይዝብን ነው እኛ ዋነኛው ታርጌታችን እንጂ ሌላ አይደለም። ነዓም ይህንን በተመለከተ ከገባህና ከተረዳኸው አሁንም ሰይ የሆነ ሐዲሶችን ነው እየሰጠው ያለሁት። በስነ ስርዓት ጭንቅላትህን ከፈት አድርገህ ለማድመጥና እንዲገባ ሞክር። ሌላው ነቢዩ ዐለይሂ ሰላቱ ወሰላም ድንጋይ ብቻ አይደለም ሲጠቀሙ የነበሩት። ድንጋይ ብቻ አልነበረም፣ ውሃም ይጠቀሙ ነበረ። እዚህ ጋር በተመለከተ ይህንንም ሐዲስ የማስቀምጥልህን በደንብ ተመልከተው። የቁሉ ነቢዩ ሰለላሁ ዐለይሂ ወሰለም ሰሂህ ቡኻሪ ላይ ሐዲሱን መመልከት ትችላለህ። 151ኛው ላይ ተቀምጦልሃል። ምን ይላሉ? አቢ ሙዓዝ የተባለው ነው ሐዲሱን ያወራው። ወሁወ ዓጣእ ተብሎ ይጠራል። የአቢ ሙየይና አባቱ አቢ ሙየይና የተባለ ልጅ ነው። እናም ቃለ ሰሚዕቱ ሲል ሰማሁኝ አለ። ማን? አነሰን አነስ ሲል ሰማሁት አለ። አነስ ማለት ነቢዩ ዐለይሂ ሰላቱ ወሰላምን 10 ዓመት ያገለገለ ህፃን ልጅ የነበረ ነው። አድጓል፣ ያው ማያድግ የለም። ነዓም እሳቸውን ሲያገለግል የነበረ ልጅ ነው አነስ ብሎ ማለት። አነስ ብሎ ማለት በጣም ታላቅ የሆነ ሰሓቢ ነው። የእሳቸው አገልጋይ ነበረ። እናታቸው ነበረች ከመካ ወደ መዲና በሚሰደዱ ጊዜ የሰጠቻቸው። ከዛ በኋላ ሲቆዩ አብራቸው እስከ ህልፈተ ሞታቸው ድረስ ሲያገለግላቸው ነበረ። እናም ይህ ሰሓቢ ታላቅ ሰሓቢ ምን ይላል? የቁሉ ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልክተኛ ሰለላሁ ዐለይሂ ወሰለም እኮ ነበሩ ይላል። የገዛ አገልጋያቸው የሚናገረውን ነገር አድምጥ። አንተ ብትቆሽሽም ጥሩ ነው እንደዚህ አይነት ጧሃራን የሚያወራ ነገር ስትሰማ። ምን አሉ? ምን አለ ታዲያ ይሄ አነስ? ኢዛ ኸረጀ ሊሓጀቲሂ ለእሳቸው ጉዳያቸውን ሊፈጽሙ በወጡ ጊዜ፣ ጉዳያቸውን ሊፈጽሙ ማለት ካካሊሉ በወጡ ጊዜ ማለት ነው። ነዓም ተቢዕቱሁ እከተላቸው ነበረ። አነ ወጉላሙ ሚና ከኛ መካከል አንድ ህፃን ልጅና እኔ እንከተላቸው ነበር አለ። ማዕና ኢዳወቱ ሚን ማኢን ውሃ የያዘች የሆነችን እብሪቅ ይዘን እንከተላቸው ነበር። እብሪቅ ውስጥ ምንድነው የሚሞላው? ድንጋይ በለኝ። ፉል ኦፍ ዋተር ምንድነው የሚገባው? ውሃ የተሞላበት። ኢዳዋ ምንድነች? በእንግሊዝኛዋ ቴምብለር ተብላ ትጠራለች። አሁን አረቦች ዘንዳ የምትታወቀዋ ይቺ ዕቃ ማለት ነው። ነዓም ይቺ በኦልድ የነበሩ አረቢያኖች የሚጠቀሙባት ናት። አሁን ድረስ ያሉ አረቦች እንደውም በአልሙኒየም በዚህ አይነት መንገድ ተሰርተው ይጠቀሟቸዋል። ሻይ ማፍሊያ ምናምን አድርገው ይጠቀሟቸዋል። አሁን ላይ እንደውም በጌጥ እየተደረጉ ከረከቦት እነዚህ ቡና ማፍሊያዎች ጋር ምናምንም እዚህ ኢትዮጵያ ውስጥም እየተሰሩ እየተመለከትናቸው ነው። ይቺ ግን የድሮ ጊዜ ነበረች። እንደዚች አይነት የሆነችን እብሪቅ ይዘው ምን ያደርጉ ነበረ? ይጠቀሙ ነበረ። በምን? ለማጠብ እሱን ይጠቀሙ ነበረ።
ነዓም ገባህ አይደለ? ስለዚህ መጽዳት ከፈለክ ይሄ አንተ ጋር ያለውን አንሳው። አይጠቅምህም፣ ወላሂ አይጠቅምህም። ምን ይሰራል ወንድ ልጅ አይደል? ነፃ በል እንጂ። እና ደግሞ ሰዎችም ጋር እየተገናኘ ቤትህን ዘግተህ ልወያይ እንዲህ እንቶ ፈንቶ ኮፒ ሊንክ አድርጉልኝ እንዳያጠፉብኝ ከምትል ላይቭ ላይ ቀጥታ ተገናኝታ የምታወራበትን መንገድ ብትከፍተው እሺ። ካልሆነ ደግሞ ጎንበስ አድርገህ ባይብልህን መጽሐፍ ቅዱስህን አንብበው። አንተ ያኒ የራስን መጽሐፍ አላነበብከውም፣ አልተረዳኸው፣ በዛ በተወዛገበ ጭንቅላት መተህ እዚህ ጋር ነገራቶችን ለማየት አትሞክር። ከቻልክ ባይብልን በደንብ አንብበው። ለመስለም ሰበብ የሚሆንህ የራስህ መጽሐፍ ነው፣ እንኳን እኛ ጋር መተህ አይደለም። هذا وبالله التوفيق። እና ያው አድርሱለት ለማለት ያክል ነው። እውነት ለመናገር በጣም የኛ እስልምና ሃይማኖት እንደነሱ የመሰላቸው በጣም ሌላ መንገድ ውስጥ የሚገቡ ሰዎች አሉ። አላህ ቀናቸውን መንገድ ያሳያቸው ነው የምንለው። هذا وصلى الله وسلم على نبينا محمد. شكرا لكم لحسن استماعكم. جعلني الله وإياكم من الذين يستمعون القول فيتبعون أحسنه. السلام عليكم ورحمة الله وبركاته.